ብዙውን ጊዜ ስለ አየር ንብረት ለውጥ ስናስብ አይናችን ቀጥታ ወደ ባህር ጠቅላላ ከፍታ መጨመር ያመራል። የዓለም ውቅያኖሶች በየዓመቱ በጥቂት ሚሊሜትር እያደጉ መሆኑ እውነት ነው። ነገር ግን ሳይንቲስቶች አሁን ላይ ከዚህ የከፋ ሌላ አስገራሚ ክስተት እያስተዋሉ ነው። እሱም ከተሞች በባህር መዋጣቸው ብቻ ሳይሆን ራሳቸው ከተሞቹ የቆሙበት መሬት ወደ ውስጥ እየሰመጠ መሆኑ። ይህ በሳይንሱ ሰብሲደንስ ይባላል፣ ወይም የምድር መሬት መናድና ወደ ታች መውረድ በመባል ይታወቃል። ይህ ክስተት በድንገት የሚፈጠር የመሬት መንቀጥቀጥ ሳይሆን በየቀኑ በዝምታና በሂደት የሚከሰት አደገኛ የተፈጥሮና የሰው ሰራሽ ችግሮች ውጤት ነው። ዛሬ በዚህ ሰፊ ቪዲዮአችን በአሁኑ ሰዓት በከፍተኛ ፍጥነት ወደ መሬት ውስጥ እየሰመጡ ያሉ 5 ግዙፍ የዓለማችን ከተሞችን በጥልቀት እንቃኛለን። ከቴክሳስ ሜዳዎች እስከ ኒውዮርክ ሰማይ ጠቀስ ህንፃዎች፣ ከሜክሲኮ ጥንታዊ ሐይቆች እስከ ታሪካዊቷ ቬኒስ እና በመጨረሻም ዋና ከተማዋን ሙሉ በሙሉ ወደ ሌላ ደሴት ለመቀየር የተገደደችው ኢንዶኔዥያ ድረስ እንጓዛለን። እነዚህ ከተሞች ለምን ሊሰምጡ ቻሉ? ከጀርባቸው ያለው ሳይንስስ ምንድን ነው? አብረን እንመልከት። 5ኛ ሂውስተን ቴክሳስ። ጉዟችንን የምንጀምረው በአሜሪካ 4ኛ ግዙፍ ከተማ በሆነችው በሂውስተን ቴክሳስ ነው። ሂውስተን በኢኮኖሚዋና በነዳጅ ማጣሪያ ኢንዱስትሪዎቿ የምትታወቅ የብልጽግና ማዕከል ናት። ነገር ግን ይህች ከተማ በአሜሪካ ካሉ ትላልቅ ከተሞች በከፍተኛ ፍጥነት እየሰመጠች ያለች ከተማ ሆና ተመዝግባለች። በጥናቶች መሰረት ከ40 በመቶ በላይ የሚሆነው የከተማዋ ስፋት በየዓመቱ በከፍተኛ ደረጃ ወደ ታች እየወረደ ይገኛል። ይህ ለምን ሆነ? መልሱ የከተማዋ የውሃና የሀብት አጠቃቀም ላይ ነው። ላለፉት በርካታ አስርት ዓመታት ሂውስተን ለህዝቧ መጠጥ ውሃና ለግዙፍ ኢንዱስትሪዎቿ ፍጆታ የሚሆን በቢሊየን የሚቆጠር ጋሎን ውሃ ከመሬት በታች ካሉ የተፈጥሮ ውሃ ማጠራቀሚያዎች ወይም አኳፊየርስ በፓምፕ ስትስብ ቆይታለች። በተጨማሪም ከከተማዋ ስር የሚገኘው ነዳጅና የተፈጥሮ ጋዝ ክምችት በከፍተኛ ሁኔታ ተቆፍሮ ወጥቷል። በአፈር ሳይንስ ህግ መሰረት ከመሬት በታች ያለው ውሃና ነዳጅ ሲወጣ ያ ቦታ ከፍተኛ የውሃ ግፊት ወይም ሃይድሮስታቲክ ፕሬሸር ያጣል። በዚህ ጊዜ በላዩ ላይ ያለው የከተማዋ ከባድ አፈር እና ኮንክሪት ከስር ያለው ባዶ አፈር ወደ ታች ይጫኑታል። በዚህ ምክንያት አንዳንድ የሂውስተን አካባቢዎች ባለፉት ዓመታት እስከ 3 ሜትር ወይም 10 ጫማ የሚደርስ ቁልቁለት ሰምጠዋል። ይህ መሬት ወደ ታች የመቀመጥ ሂደት ከተማዋን ለከባድ የተፈጥሮ አደጋ እያጋለጣት ነው። ለምሳሌ እንደ ኢሮፒያን አቆጣጠር በ2017 የተከሰተው ሃሪኬን ሃርቪ ያስከተለው አስከፊ የጎርፍ አደጋ ዋነኛ ምክንያት ከተማዋ ወደ ታች እየሰመጠች በመሄዷ ውሃው በቀላሉ የሚፈስበት የተፈጥሮ ከፍታ በማጣቱ እንደሆነ ተረጋግጧል። 4ኛ ቬኒስ ጣሊያን። ወደ አውሮፓ ስንሻገር ስለሚሰምጡ ከተሞች ሲነሳ መቼም ቢሆን ከአእምሮአችን የማይጠፋውን ድንቅ የጥበብና የታሪክ ከተማ እናገኛለን። ቬኒስ ጣሊያን። ቬኒስ በውሃ ላይ የተገነባች አስደናቂ ከተማ ናት። ነገር ግን የከተማው ውበት ራሱ ለህልውናዋ ትልቅ ፈተና ሆኖባታል። ከተማዋ የተገነባችው በባህር ዳርቻ ረግረጋማና ጭቃማ መሬት ላይ ሲሆን ህንፃዎቿ በሙሉ የቆሙት መሬት ውስጥ በተሰኩ በሺዎች የሚቆጠሩ ጠንካራ የእንጨት ምሰሶዎች ወይም ውድን ፒሊንግስ ላይ ነው። ቬኒስ የምትሰምጥበት 2 ዋና ዋና ምክንያቶች አሉ። አንደኛው ተፈጥሯዊ የጂኦሎጂ ሂደት ነው። ከተማዋ ያለችበት የኤድሪያቲክ ቴክቶኒክ ወለል በራሱ ጊዜ ወደ ታች የመቀመጥ ባህሪ ያለው ነው። ሁለተኛው ግን በሰው ልጅ የተፈጠረ ነው። በ20ኛው ክፍለ ዘመን አጋማሽ ላይ ለከተማዋ ኢንዱስትሪ ዞኖች የሚሆን ከፍተኛ የከርሰ ምድር ውሃ በፓምፕ ይመጠጥ ነበር። ምንም እንኳን አሁን ላይ ይህ የውሃ ስርጭት ቢታገድም ሂደቱ መሬቱን በቋሚነት እንዲናድ አድርጎታል። አሁን ላይ ቬኒስ በየዓመቱ በ2 ሚሊሜትር ፍጥነት እየሰመጠች ሲሆን ይህ ከባህር ጠለል መጨመር ጋር ተዳምሮ አኳ አልታ የሚባለውን ከፍተኛ የማዕበል ጎርፍ በየዓመቱ እንድታስተናግድ ያደርጋታል። ጣሊያን ይህንን ታሪካዊ ቅርስ ለማዳን ሞስ የተሰኘ እጅግ በጣም ውድ የሆነ የቢሊዮን ዶላር ፕሮጀክት ለመገንባት ተገዳለች። ይህ ፕሮጀክት ባህሩ ሲሞላ ወደ ላይ ከፍ ብለው ማዕበሉን የሚከላከሉ 78 ግዙፍ የብረት በሮች ያሉት ቢሆንም
የሳይንቲስቶች ስጋት ግን የባህር ከፍታው በዚሁ ከቀጠለ እነዚህ በሮች ሁል ጊዜ ተዘግተው መኖር አለባቸው፣ ይህም የባህሩን ስነ ምህዳር ሙሉ በሙሉ ያጠፋዋል የሚል ነው። ሶስተኛ፣ ኒውዮርክ ሲቲ አሜሪካ። የሚቀጥለው ከተማችን ብዙዎችን ሊያስገርም ይችላል። የዓለም የገንዘብና የባህል ማዕከል የሆነችው ኒውዮርክ ሲቲ ኒውዮርክ እንደ ሌሎቹ ከተሞች ከመሬት በታች ውሃ ስላልተመጠጠ ብቻ ከስጋት ነፃ አይደለች። እንደ አውሮፓውያን አቆጣጠር በ2023 እና በቅርቡ የወጡ የዩናይትድ ስቴትስ የጂኦሎጂካል ጥናት ውጤቶች እንደሚያሳዩት ኒውዮርክ እየሰመጠች ያለችው በገዛ ራሷ ክብደት ምክንያት ነው። ሳይንቲስቶች ባደረጉት አስገራሚ ስሌት መሰረት በማንሃተን፣ ብሩክሊን እና ኩዊንስ የሚገኙት ከ1 ሚሊዮን በላይ የሚሆኑ ህንፃዎች፣ የኮንክሪት መንገዶችና ድልድዮች በአጠቃላይ ክብደት 1.7 ትሪሊየን ፓውንድ ወይንም 764 ቢሊዮን ኪሎ ግራም ይደርሳል። ይህ እጅግ በጣም ግዙፍ የሆነ ክብደት በየቀኑ ምድርን ወደ ታች እየጨቆነ ይገኛል። እርግጥ ነው ወደ መካከለኛው ማንሃተን ያሉ አብዛኞቹ የኒውዮርክ ሰማይ ጠቀስ ህንፃዎች የተገነቡት ቤድሮክ በሚባለው በጣም ጠንካራ የአለት ንብርብር ላይ በመሆኑ ብዙም አይንቀሳቀሱም። ነገር ግን ከተማዋ በታሪኳ ረግረጋማ የነበሩ ቦታዎች በማድረቅና አሸዋማ አፈር በመሙላት ያስፋፋቻቸው የባህር ዳርቻ አካባቢዎች ለምሳሌ የላንጋርዲያ አውሮፕላን ማረፊያና የስታተን አይላንድ ክፍሎች በህንፃዎቹ ክብደት ምክንያት በከፍተኛ ፍጥነት ወደ ታች እየተጨፈለቁ ነው። ኒውዮርክ በየዓመቱ ከ1 እስከ 2 ሚሊሜትር እየሰመጠች ሲሆን ይህ ደግሞ እንደ ሄሪኬን ሳንዲ ያሉ አውሎ ነፋሶች በሚከሰቱበት ጊዜ የባህር ውሃ በቀላሉ ወደ ከተማዋ መሃል ገብቶ በቢሊዮን የሚቆጠር ዶላር ውድመት እንዲያደርስ በር እየከፈተ ነው። ሁለተኛ፣ ሜክሲኮ ሲቲ ሜክሲኮ። ወደ ላቲን አሜሪካ ስንጓዝ ምናልባትም በዓለማችን ላይ በጣም አስገራሚና አስፈሪ በሆነ ፍጥረት እየሰመጠች ያለችውን ከተማ እናገኛለን። ይህች ከተማ ከባህር ጠለል በላይ በ7000 ጫማ ከፍታ ላይ በተራሮች ተከባ የምትገኝ ደረቅ ከተማ እንጂ የባህር ዳርቻ ከተማ አይደለችም። ታዲያ እንዴት ልትሰምጥ ቻለች? ታሪኩ የሚጀምረው ከ600 ዓመታት በፊት ነው። ይህች ከተማ ቀድሞ የአስቴኮች ስልጣኔ ማዕከል የነበረችው ቴኖችቲትላን ስትሆን የተገነባችው ቴክስኮኮ በሚባል ግዙፍ ሐይቅ መሃል ላይ በሰው ሰራሽ ደሴቶች ላይ ነበር። የስፔን ወራሪዎች ከተማዋን ሲቆጣጠሩ ሐይቁን ሙሉ በሙሉ አድርቀው ዘመናዊቷን ሜክሲኮ ሲቲን በደረቀው የሐይቅ ጭቃማ ወለል ላይ ገነቧት። ዛሬ 20 ሚሊዮን በላይ ህዝብ የሚኖርባት ይህች ሜጋ ከተማ ለነዋሪዎቿ የሚሆን የውሃ ፍላጎት ለማሟላት ከመሬት በታች ያለውን የሐይቅ ውሃ በከፍተኛ ደረጃ እየመጠጠች ነው። ውሃው ሲወጣ ያ በጥንታዊ ሐይቅ ጭቃ የተሰራው የምድር አፈር ይደርቃል፣ ይሰነጠቃል፣ እንዲሁም ሙሉ በሙሉ ይኮራመታል። በዚህ ምክንያት ሜክሲኮ ሲቲ በየዓመቱ 20 ኢንች ወይም 50 ሴንቲሜትር የሚደርስ አስደንጋጭ ፍጥነት እየሰመጠች ነው። የከተማው ታሪካዊ ህንፃዎች በየአቅጣጫው ሲዘሙ፣ የመጠጥ ውሃና የፍሳሽ ማስወገጃ ቱቦዎች በየቀኑ በመሬቱ ውስጥ እየተቆረጡ መንግስትን ለከፍተኛ ወጪ እየዳረጉት ይገኛል። ሳይንቲስቶች እንደሚሉት ከሆነ ይህ የአፈር መኮማተር የማይቀለበስ ወይም ኢሪቨርሲብል ደረጃ ላይ ደርሷል። አንደኛ፣ ጃካርታ ኢንዶኔዥያ። በመጨረሻም በዓለማችን ላይ አንደኛ ደረጃ ላይ ወደምትገኘውና በችግሩ ምክንያት ትልቅ ታሪካዊ ውሳኔ ላይ ወደ ደረሰችው ከተማ እንመጣለን። ጃካርታ ከ10 ሚሊዮን በላይ ህዝብ የሚኖርባት የኢንዶኔዥያ የኢኮኖሚና የፖለቲካ ማዕከል ናት። ነገር ግን ጃካርታ በአሁኑ ሰዓት የዓለማችን በፍጥነት እየሰመጠች ያለች ሜጋ ከተማ በመባል ትታወቃለች። የጃካርታ ችግር ከሜክሲኮ ሲቲና ከሂውስተን ጋር ይመሳሰላል። በከተማዋ ዘመናዊ የንጹህ አቅርቦት አውታር ባለመኖሩ ምክንያት አብዛኞቹ ነዋሪዎች ግዙፍ ሆቴሎችና ፋብሪካዎች የራሳቸውን ህገወጥ የውሃ ጉድጓዶች በመቆፈር ከመሬት በታች ያለውን ውሃ ያለ ገደብ ይስባሉ። ሰሜናዊ የጃካርታ ክፍሎች ላለፉት 30 ዓመታት ብቻ እስከ 4 ሜትር ወይም 13 ጫማ ወደ ታች ሰምጠዋል። በአሁኑ ሰዓት ከከተማዋ 40% በላይ የሚሆነው መሬት ከባህር ጠለል በታች ነው የሚገኘው። የባህር መከላከያ ግንቦች ቢገነቡም
ግንቦቹ ራሳቸው አብረው እየሰመጡ በመሆናቸው ማዕበሉን መቋቋም አልቻሉም። ይህ ቀውስ ምን ያህል የከፋ መሰላችሁ? የኢንዶኔዥያ መንግስት ጃካርታን ካሁን በኋላ ማዳን እንደማይችል በመገንዘብ በቢሊዮን የሚቆጠር ዶላር በማውጣት ዋና ከተማዋ ሙሉ በሙሉ ለመቀየር ወስኗል። አዲሷ ዋና ከተማ ኑሳንትራ የምትባል ሲሆን ከጃካርታ በ1300 ኪሎ ሜትር ርቀት ላይ በቦርኒዮ ደሴት ጫካ ውስጥ አረንጓዴና ዘመናዊ ተደርጋ እየተገነባች ትገኛለች። የመንግስት መስሪያ ቤቶች ሽግግር የተጀመረ ቢሆንም ጥያቄው ግን ወደ አዲሷ ከተማ መሄድ የማይችሉት በሚሊዮን የሚቆጠሩት ደሃ የጃካርታ ነዋሪዎች ዕጣ ፈንታ ምን ይሆናል የሚለው ነው። እነዚህ 5 ከተሞች የሚያሳዩን አንድ ትልቅ እውነታ አለ። የሰው ልጅ የከርሰ ምድርን ውሃ ሲመጥ፣ ነዳጅ ሲያወጣና ግዙፍ የኮንክሪት ክብደቶችን ሲጭን በተፈጥሮ ላይ እየደረሰ ያለው ተጽዕኖ የራሱን ህልውና እየተፈታተነ መሆኑ። የወደፊት ከተሞቻችን ዕጣ ፈንታ የሚወስነው ምን ያህል ሰማይ ጠቀስ ህንጻዎችን መገንባት እንችላለን በሚለው ላይ ብቻ ሳይሆን ከእግራችን ስር ያለውን መሬት እንዴት እንጠብቃለን በሚለው ላይ ጭምር። ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ ማድረግ እንዳይረሳ። በሚቀጥለው አስደናቂ ቪዲዮ እስክንገናኝ ሰላም ቆዩ።